እንደምታውቅ ከደብዳቤዎቹ መረዳት ይችላሉ። ይህንንም ነገር ከቦታው ለማምለጥ መጠቀም እንደሚችሉ በማሰብ ዲምፒን ወደ እነሱ ጋር ይጠሯታል። ዲምፒም ወደ ቦታው ከሄደች በኋላ እሷ ስለ ሪኪሽና ስለ ሬኑ እንደምታውቅ እንደሚያውቁ ይነግሯታል። ዲምፒም በነገሩ በጣም ትደናገጣለች። ከዛም ባብሉ ቅድም አቅርቦላት የነበረውን መደራደሪያ ሐሳብ እንደተቀበለችው ይጠይቃታል። እሷ ምንም አማራጭ ስላልነበራት እንደተቀበለችው ትነግረዋለች። ከዛም ስለ ሴቲቱ እንዲነግራትና እንደምትፈልግለት ታሳውቀዋለች። ይህንም በሰማ ሰዓት በመደሰት ራሱን ካያት ልጅ ጋር በመሳል ምን እንደምትመስል መናገር ይጀምራል። ማታ ላይ ባብሉ የታሰረበት ቦታ በጣም ስለደበረው ከቦታው ወጥቶ ለመናፈስ ይፈልጋል። ከዛም የቤቱን የመብራት ኃይል ካቋረጠው በኋላ ሁልጊዜም ሲያገኘው የሚደበድበውን ቲሙን ራሱን እንዲስት ያደርገዋል። ከዛም የቾዴሪ ታማኝ ተላላኪ ወደ ሆነው ወደ ራጆ ጋር በመሄድ ሲጠጣው የነበረውን ቮድካ መጠጣት ይጀምራል። በዚህም ሁኔታ ባብሉ በጣም ይሰክራል። ከዛም ዲምፒን ለማናገር ወደ መኝታ ቤቱ ያመራል። ይሁን እንጂ ዲምፒን ያናገረ ቢመስለውም ሲያናግር የነበረው ሻላን ነበረ። ዲምፒም እንቅልፍ አልመጣ ብሏት ንፋስ ለመቃበል በወጣችበት ሰዓት ባብሉ ሻላን ጮክ ብሎ እያወራት ትመለከተዋለች። በዚህም ሁኔታ የአባቱን በመያዝ ወደ ክፍሏ ይዘው ትገባለች። ነገር ግን ቦታው ጨልሞ ስለነበረ ባብሉና ዲምፒ መተያየት አልቻሉም ነበር። ዛም ዲምፒ ማንም እንዳይሰማ በሯን ለመዝጋት ባብሉን ትታው በሄደችበት ሰዓት እሱ ወደ ሻወር ቤት በመግባት ገላውን መታጠብ ይጀምራል። ዲምፒም በሩን ዘግታ ስትመለስ ባብሉን ስላጣችው በክፍሏ ውስጥ ትፈልገዋለች። ወደ ሻወር ቤትም ስታመራ ባብሉ ራቁቱን ሆኖ ገላውን እየታጠበ ታገኘዋለች። ታዲያም በነገሩ በጣም የተደናገጠችው ዲምፒ ፊቷን አዙራ ትቆማለች። ባብሉም ታጥቦ እንደጨረሰ ከሻወር ወጥቶ በእጁ ወገቧን በመያዝ የሚፈልጋት ሴት ይህንን ጆሮ ጌጥ ታረግ እንደነበረ ነግሯት ሌላኛው እጇ አስጨብጦ ከክፍሏ ትቷት ይወጣል። በተመሳሳይ ትዕይንት ቲሞ ከሰመመኑ እንደነቃ ጓደኛውን ሌላ የቾዴሪ ጠባቂ በመጥራት የተፈጠረውን ይነግረዋል። ነገር ግን ጓደኛው ስላላመነው ምናልባት ጠጥቶ ሰክሮ ራሱን ስትወድቆ እንደሆነ በመናገር ጠፍቶ የነበረውን መብራት ያበራዋል። ጠፍቶ የነበረው መብራት በበራም ሰዓት ቅድም ባብሉ ለዲምፒ ሰጥቷት የነበረውን ጆሮ ጌጥ ዲምፒ መመልከት ትጀምራለች። ጆሮ ጌጡንም በተመለከተች ሰዓት ደንግጣ ትቀራለች። ምክንያቱም ጆሮ ጌጡ የሷ ነበር። በነጋታው ጠዋት የቾዴሪ ተላላኪዎች ልጁ ሬኑና ሬኪሽ ተደብቀውበታል የተባለውን ቦታ ያገኙታል። ባብሉና ጓደኞቹን በመያዝ ወደዛ ቦታ ያመራሉ። እዛም እንደደረሱ ቲሙ ባብሉና ጓደኞቹን እንዲጠብቅ ተነግሮት ሌሎቹ የቾዴሪ አሽከሮች ሬኪሽና ሬኑ ተደብቀውበታል ወደ ተባለው ቤት ያመራሉ። ይህንንም የተመለከተው ባብሉ ቀድሞ ሬኑና ሬኪሽ የነበሩበትን ቦታ ያቅ ስለነበረ ቲሙን እንደምንም አታሉ ቾዴሪ ሰዎች ሳይደርሱባቸው ቀድሞ ወደ ሬኪሽ ጋር የሚደርስበትን መንገድ ማፈላለግ ይጀምራል። እንደምንም ብሎም ወደ ሬኪሽ አፓርትመንት ከደረሰ በኋላ ሬኪሽና ሬኑን ከቾዴሪ ሰዎች ያስመልጣቸዋል። ከዛም አንድ በመንገድ ላይ የነበረ ባስ ውስጥም እያሯሯጠ ሬኑና ሬኪሽን ከከተታቸው በኋላ ራሳቸውን በደንብ እንዲደብቁ ይነግራቸዋል። ሁሉ ነገር ሲፈጠር ግን የቾዴሪ ሰዎች ባብሉን ጠሩትም ነበር። በመጨረሻም ቲሙ የቾዴሪ ሰዎች ሬኪሽና ሬኑን አጥተው ሲመለሱ ባብሉ እንደጠፋበት ይነግራቸዋል። ይሁን እንጂ የቾዴሪ ሰዎች ቲሙን በጥፊ ይመቱታል። ምክንያቱም ባብሉ ጓደኞቹ ጋር ፊት ለፊት ተቀምጦ ስለተመለከቱት ነበር። በተመሳሳይ ትዕይንት ባብሉ የወደዳት ሴት ራሷ ዲምፒ መሆኗን ያወቀችው ዲምፒ በቶሎ የእህቷን ደብዳቤዎች ከቦታው በማውጣት ከባብሉ ጋር ተስማምታ የነበረውን ውል ለማፍረስ ስትሞክር እንመለከታለን። ነገር ግን ባብሉና ጓደኞቹ ሬኪሽና ሬኑ ተገኝተው ስላልነበረ በድጋሜ ለእስር ወደ መጋዘኑ ይመጣሉ። በዚህም ሰዓት ዲምፒ ደብዳቤውን ስላላገኘችው በቦታው ትደበቃለች። ባብሉና ጓደኞቹም ወደ መጋዘኑ ውስጥ ከገቡ በኋላ መጨቃጨቅ ይጀምራሉ። ምክንያቱም ጓደኞቹ ባብሉን እስካሁን ሰዓት ድረስ ሬኑና ሬኪሽ ያሉበትን ቦታ እያወቅ እንዴት ለኛ አልነገርክንም ሲሉ ይናገሩታል። እሱ ግን ለነሱ ያልነገራቸው በቀላሉ ሬኪሽ ያለበትን ቦታ እንደሚናገሩና ሊያስይዟቸው ስለሚችሉ ይህንን ነገር ለነሱ መንገሩ አስፈላጊ መስሎ እንዳልታየው ይናገራል። ይህንንም ነገር በቦታው ተደብቃ የነበረችው ዲምፒ ትሰማለች። ከዛም ሳታስበው ከጎኗ ደብዳቤውን ስላየችው ማንም ሰው ሳያያት ተደብቃ ደብዳቤውን ይዛ ከመጋዘኑ ውስጥ ታመልጣለች። ከዛም ወደ ክፍሏ በመግባት ለሻላ የባብሉን ስም ሳትናገር ለሬኪሽና ለሬና ጓደኛቸው ያረገላቸውን ነገር ስትናገር እንመለከታታለን። በዚህም ሰዓት አጎቷ ፓፒጃት ዲምፒ ስታወራ የነበረውን ነገር ሰምቶ ስለነበረ የትኛው ጓደኛቸው
ሲያያቸው ሊያስመልጣቸው እንደሞከረና እንደደበቃቸው እንድትናገር ያስገድዳታል። ከዛም ታፍነው የነበሩትን ሰዎች ተራ በተራ እያወጣ እንድትመርጥ ያረጋታል። በስተመጨረሻም ባብሉ ይወጣል። ናም ዲምፒን ባብሉን እንድትመለከተው ያደርጋታል። ባብሉም ረጅም ጊዜ ሲፈልጋትና ሲወዳት የነበረችው ሴት ዲምፒ መሆኗን በተመለከተ ሰዓት በነገሩ በጣም ይደሰታል። ዲምፒም አጎቷ በጣም እያስገደዳት ስለነበረ መናገር ስለነበረባት ባብሉ እንደሆነ ትናገራለች። ከዛም የቾዴሪ አሽከሮች ባብሉን እየቀጠቀጡ ሬኪሽና ሬኑ የት እንዳሉ እንዲናገር ሲያስገድዱት እንመለከታለን። ነገር ግን ባብሉ ያን ሁሉ ሰዓት ስለ ዲምፒ ያስብ ስለነበረ ለነሱ ጥያቄ ግድ አልሰጠውም ነበር። በስተመጨረሻ ፓፒጃት ሽጉጡን በማውጣት አንዱ ጓደኛውን እንደሚገልበትና ሬኪሽና ሬኑ የት እንዳሉ እንዲናገር ሲያስገድደው እንመለከታለን። ባብሉም ማድረግ የሚችለው ነገር ስላልነበረ ጓደኛውን ለማዳን ሬኪሽና ሬኑ ያሉበትን ቦታ ይናገራል። በነጋታው ጠዋት ሬኪሽና ሬኑ ያሉበት ቦታ ባብሉ ስለተናገረ እንዲያሳያቸው ባብሉና ጓደኞቹን በመያዝ ቾዴሪ ከአሽከሮቹ ጋር ሊወጣ ሲል ባብሉ አንድ ነገር ይናገራል። ዲምፒን እየተመለከተ እሷንም ይዘው መሄድ እንዳለባቸው፣ ምክንያቱም እሷ ብትጠፋ እሱ ተጠያቂ ሊሆን እንደማይችል፣ ከዚህ ቤት ሴቶች የመጥፋት አባዜ እንዳለባቸው ይናገራል። ይህንንም የሰማው ቾዴሪ ሌላኛው ልጁን ከሌላ ሰው ጋር ተያይዛ እንድትጠፋበት ስላልፈለገ እሷንም አስከትሎ ከቤቱ ይወጣል። ከዛም ባብሉና ቾዴሪ ሬኑንና ራኪሽን ለመፈለግ ወደ ኒው ዴሊ ከተማ ያመራሉ። በመንገዳቸውም ላይ የባብሉ ጓደኞች ለምን ባብሉ እንደዚህ እንደተረጋጋ ይጠይቁታል። ምክንያቱም የጓደኛውን መኖሪያ ቦታ ስለሰጠ እንደዚህ ሊረጋጋ እንደማይገባው ሲነግሩት እንመለከታለን። ነገር ግን እሱ በዚህ ሰዓት ሬኪሽና ሬኑ ወደ ባቡር ጣቢያ ሄደው ወደ ሌላ ከተማ ሊያመሩ እንደሚችሉ እና ይህንንም እንደሚያውቅ ሲነግራቸው እንመለከታለን። ይሁን እንጂ ባብሉ ያላወቀው ነገር ሬኪሽና ሬኑ እዛው ኒው ዴሊ ከተማ ውስጥ ነበሩ። ከዛም ባብሉ ቾዴሪንና የሱን ጀሌዎች በመሰብሰብ ሬኪሽና ሬኑ ያሉት ቤተ መቅደስ ውስጥ ነው በማለት ወደዛ ይዟቸው ያመራል። እዛም እንደገቡ ቾዴሪና አሽከሮቹ በሚጸልዩ ሰዓት ባብሉ ዲምፒን ለማናገር ይሄዳል። እድል እንድትሰጠውና እሱ በጣም እንደሚወዳት ከሷ ጋር መኖር እንደሚፈልግ ሲነግራትና ሲያስረዳት እንመለከታለን። ነገር ግን ዲምፒ ቾዴሪን ትፈራው ስለነበረ ይህንን ማድረግ እንደማትችል ነግራው ትታው ትሄዳለች። ይሁን እንጂ ባብሉ በዚህ ተስፋ አልቆረጠም ነበር። በድጋሚ አግኝቶ መጀመሪያ ብሏት የነበረውን ነገር ይደግምላታል። በዚህም ሰዓት ቲሙ ከጀርባቸው መጥቶ ያያቸዋል። እናም ለቾዴሪ እንደሚናገር በሚያስረዳ ሰዓት በአካባቢው የነበሩትን ሰዎች ባብሉ በመጥራት ይህ ሰው እዚህ ሴት ላይ ጥቃት ሊፈጽም ሲል እንዳገኘው በመናገር ይመታዋል። ሰዎቹም በሙሉ ቲሙ ይህንን ያረገ ስለመሰላቸው ይደበድቡታል። ይህንንም ተጠቅማ ዲምፒ ታመልጣለች። ነገር ግን ባብሉ ዲምፒ ላይ ተስፋ አልቆረጠም። እንደገና ለሶስተኛ ጊዜ ዲምፒን ያገኛታል። እናም ወደ እሷ ጠጋ በማለት ሊስማት ሲሞክር ራጆና ጓደኞቹ ያዩታል። ይህንንም የተመለከተው ባብሉ እሷን መሳሙን ትቶ እጇን በደንብ አጥብቆ ይዘዋል። ከዛም በዚህ ሰዓት ቾዴሪ ከየት መጣ ሳይባል ያገኛቸዋል። ከዛም ባብሉ ለቾዴሪ የእሷን እጅ የያዘው እዚህ ቦታ በጣም ብዙ ወንዶች እንዳሉና እሷን ለመጠበቅ ብሎ ይህንን እንዳረገ ለአባቷ ለቾዴሪ ነግረዋል። በነጋታው ጠዋት በልጁ ተስፋ ያልቆረጠው ቾዴሪ በውስጥ የልጁን ፎቶ እያሳየ ሬኑን መፈለግ ይጀምራል። ባብሉም ተቀምጣ ወደ ነበረችው ዲምፒ ጠጋ በማለት ከዛም በእጁ ይዞት የነበረውን ወረቀት ያሳያታል። እሱም የነበረው እሱና እሷ ሊጋቡበት የሚችል ወረቀት ሲሆን እሱ ቀድሞ እንደፈረመ እናም እሷ እሱን የምትፈልገው ከሆነ መፈረም እንደምትችል በቀልድ መልክ ሲነግራት እንመለከታለን። በዚህም ሰዓት ከቾዴሪ አሽከሮች መሃል አንዱ ሬኑን በአንድ መኪና ውስጥ እንዳያት ይናገራል። ቾዴሪም ልጁ እዛ መኪና ውስጥ እንዳለች ስለገመተ ወንድሙን አስከትሎ ያንን መኪና ይከታተሉታል። በመጨረሻም መኪናው ላይ ደርሰውበት በመኪና ውስጥ የነበሩትን ተሳፋሪዎች ያስወርዷቸዋል። ነገር ግን አየዋት ያለው ሰው ሬኑን ያያት ይምሰለው እንጂ በመኪናው ውስጥ ሬኑና ሬኪሽ ጨርሶ ሆኖ አልነበሩም። ይህንንም የተረዳው ቾዴሪ ሬኑን እንዳሌለች ካወቀ በኋላ አንድ ነገር ያስደነግጠዋል። ምክንያቱም ከጎኑ ልጁ ዲምፒ አልነበረችም። በመደናገጥ ከባብሉ ጋር በመሆን ትተዋት ሄደው ወደ ነበረው ባቡር ጣቢያ ያመራሉ። እዛ ሲደርሱ ግን ዲምፒን ማግኘት አልቻሉም ነበር። በቦታው የነበሩ ዱርዬዎች ዲምፒን አፍነው በመውሰድ ሊደፍሯት ሲሞክሩ ፊልሙ ያስመለክተናል። ባብሉም ዲምፒን እንደጠፋች ከተረዳ በኋላ እየሮጠ እሷን በቦታው እና በአቅራቢያው መፈለግ ይጀምራል። በዚህም ሰዓት በአንገቷ ላይ አርጋው የነበረው ጌጥ መሬት ላይ ወድቆ ይመለከታል። እናም ጌጡን አግኝቶበት ወደ ነበረው ቤት ሲያመራ ዱርዬዎቹ ዲምፒን ይዘዋት ሲያሰቃዩት ይመለከታል።
ይመለከታል። ባብሉም በነገሩ በጣም ስለተናደደ ዱርዮቹን መቀጥቀጥና መደብደብ ይጀምራል። ቹዴሪም ባብሉን ተከትሎት ስለነበረ ባብሉ ወደ ነበረበት ሕንፃ ያመራል። እዛም እንደደረሰ ባብሉ ሙሉ ዱርዮቹን ደብድቦ እኛውን ክፉኛ እየደበደበውና እየቀጠቀጠው ያገኘው። ከዛም ባብሉ ሰውየውን ደብድቦ ከጨረሰ በኋላ ወደ ዲምፒ በመዞር ዲምፒን መቆጣት ይጀምራል። በዚህም ሰዓት ዲምፒን ይወዳት የነበረው ቹዴሪ ተላላኪ ራጆ ባብሉን እንዳይናገር ያስቆመዋል። እናም ሊመታው ይሞክራል። ነገር ግን ቹዴሪ ራጆን ካስቆመው በኋላ ባብሉን ለልጁ ላረገለት ነገር ያመሰግነዋል። ማታ ላይ ዲምፒ ባብሉን ላረገላት ነገር ታመሰግነዋለች። እናም ከነዛ መጥፎ ሰዎች ስላዳናትም ምስጋናዋን ታቀርባለች። ነገር ግን ባብሉ እሷን ከዱርዮቹ ማዳን ቢችልም ከምትኖርበት ቤተሰቧ ከፈጠረው እስር ቤት ግን ማስመለጥ ከባድ እንደሆነ ይነግራታል። እናም ይህንን ማድረግ የምትችለው እሷ ብቻ እንደሆነችና ነፃነቷን ማወጅ እንዳለባት ሲነግራት እንመለከታለን። ዲምፒም ባብሉ ያላት ነገር ትክክል ስለመሰላት አብረው በኒው ዴሊ ከተማ ውስጥ ይደረግ ወደ ነበረ ወደ አንድ ፓርቲ ያመራሉ። እዛም ከባብሉ ጋር ጥሩ ጊዜን ማሳለፍ ይችላሉ። በነጋታው ጠዋት ቹዴሪ ልጁ ትኖርበታለች የተባለ አንድ ትንሽዬ የእንግዳ መቀበያ ክፍል እንደነበረ ይሰማል። እናም ወደ ዛ ባመራ ሰዓት የልጁን ልብስ ያገኘዋል። ነገር ግን ልጁ ኖራበታለች የተባለው ቦታ በጣም ቆሻሻና አስቀያሚ መሆኑን ሲመለከት በሁኔታው በጣም ይናደዳል። እናም ለመጠጣት ወስኖ ከመጠን በላይ ይጠጣና ይሰክራል። በሰዓቱ በቦታው የነበረው ባብሉም ስለ ቹዴሪ በጣም ስለተጨነቀ እሱን ለመፈለግ ይወጣል። እናም መንገድ ላይ ጠጥቶና ሰክሮም ያገኘዋል። ቹዴሪም ባብሉን ባየ ሰዓት ለባብሉ የተሰማውን ነገር በሙሉ መናገር ይጀምራል። ልጁ በእንደዚህ አይነት ሁኔታ እሱን ትታው መሄዷና እንደዚህ አይነት ህይወት መምረጧ በጣም እንዳናደደው ለልጁ በጣም ብዙ መስዋዕትነት ከፍሎ እንደነበረ ነገር ግን ይሄ አሁን የምታረገው ነገር ለሱ እንደማይገባው ሲናገር እንመለከታለን። በነጋታው ጠዋት ዲምፒ ለባብሉ ከዚህ በፊት ተናግሯት የነበረው ነገር እውነት እንደሆነና የሰው ልጅ የራሱን አኗኗር በራሱ ፍቃድ መምረጥ እንዳለበት እና ማንም በእንደዚህ አይነት ሁኔታ ተገዶ የማይፈልገውን ህይወት መኖር እንደሌለበት ስትነግረው እንመለከታለን። እናም አይኗንም ስለከፈተላትም ታመሰግነዋለች። ከዛም ዲምፒ እሷም ልክ እንደ እህቷ ነፃነቷን ማወጅ እንደምትፈልግና አብረው ማምለጥ የምትችል ከሆነ ትጠይቀዋለች። ዲምፒ ለባብሉ እንደምትወደው ልትነግረው ስትል አባቷ እየሮጠ እነሱ ወዳሉበት ቦታ ይመጣል። ከዛም ሁለቱንም ገፍትሯቸው ካጠገባቸው ሲያልፍ ወደ ነበረው ባስ የሬኑን ስም እየተጣራ እንድትወርድ ሲናገር እንመለከታለን። ፊልሙም ቹዴሪ ያየው ነገር ትክክል እንደሆነና እውነትም ሬኑ በባስ ውስጥ እንደነበረች ያስመለክተናል። ሬኑም የአባቷን ጩኸት በተመለከተች ሰዓት ከዚህ በላይ መሸሽና መሮጥ ስለደከማት ሬኪሽን ይዛ ከአውቶቡሱ ላይ ትወርዳለች። ነገር ግን ሬኪሽ አባቷ እንደማይቀበለው ስለገባው ይዟት ላይ መልጥ ሲል የቹዴሪ አሽከሮች ከበው ይዙታል። እናም እሱን መምታት ይጀምራሉ። ባብሉም ይህን በተመለከተ ሰዓት ሬኪሽን ከሰዎቹ ያስጥለዋል። እናም ቹዴሪን ልጁን እንዲረዳትና ከምታፈቅረው ሰው ጋር አብራ እንድትኖር እንዲፈቅድላት ሲነግረው እንመለከታለን። ነገር ግን ቹዴሪ ይሄ እንደማይሆን ለልጁ ብዙ መስዋዕትነት እንደከፈለና እንዳዋረደችው ይናገራል። ከዛም የቹዴሪ ወንድም የሆነው የሬኑ አጎት ሬኪሽና ሬኑን እንዲንበረከኩ ካደረጋቸው በኋላ ሽጉጥ አውጥቶ ሊገላቸው ሲል ሬኑ እርጉዝ እንደሆነች ትናገራለች። ይህንንም የሰማው ቹዴሪ ከዚህ በላይ መዋረድ እንደሌለ በመናገር እንዳይገላቸውና ሕይወታቸውን እንዲምረው ይነግረዋል። ከዛም ዲምፒን ይዞ ወደ መጣበት ከተማ ለመመለስ ይወስናል። እነ ባብሉንም እስካሁን ስላሰቃያቸውና ሳይፈልጉ ከሱ ጋር ስለቆዩ ይቅርታ ይጠይቃቸዋል። ከዛም ልጁ ዲምፒ አሁን ልታገባ እንደሆነና ዘጋጀላትና ያሰበላት ሰው እንዳለ ባብሉና ለጓደኞቹ ይነግራቸዋል። እናም ሰርጉን መጥተውም እንዲታደሙት ይጠይቃቸዋል። ባብሉም የሰማው ነገር በጣም አስደንግጦት ስለነበረ በቆመበት ደርቆ ይቀራል። ዲምፒንም ምንም ሳይናገራትና ሊያስጥላት ሳይሞክር ቹዴሪ ይዟት ወደ ከተማው ያቀናል። የባብሉ ጓደኞችም ካጠገቡ ስለነበሩ መከፋት ባዩ ሰዓት ሊያጽናኑት ይሞክራሉ። ከዛም ፊልሙ የዲምፒ የሰርግ ስነ ስርዓት ሲከናወን ያስመለክተናል። ዲምፒ ግን ባብሉን ወዳው ስለነበረ ከጭንቅላቷ ማውጣት አልቻለችም ነበር። ባብሉም ለተወሰነ ጊዜ ከራሱ ጋር ካወራና ከተነጋገረ በኋላ ዲምፒን ለማስመለጥ በማሰብ ወደ ተጠራበት ሰርግ ሲያመራ እንመለከተዋለን። እነ ቹዴሪ ቤት ዲምፒ ለጓደኛዋ ለሻላ ባብሉን እንደምትወደውና ሬኑ ያደረገችው ነገር አሁን ላይ ትክክል እንደሆነ እንደገባት እሷም ባብሉ ቢመጣ አብረው ልታመልጥ ዝግጁ እንደሆነች ስትናገር እንመለከታለን። ይሁን እንጂ ያላወቀችው ነገር ቹዴሪ ተደብቆ ከኋላ ይህንን ነገር
እንደሰማው ነበር። ከዛም ቹዴሪ ሁለተኛ ጊዜ ላለመዋረድ ባብሉ መምጣቱን ስለተረዳ በቤት ውስጥ መፈለግ ይጀምራል። እናም ካጠገቡ እንዳይለይና አብሮት እንዲቀመጥ ያደርገዋል። በመጨረሻ ግን ቹዴሪ ልብሱን መቀየር ስለነበረበት ሳይፈልግ ባብሉን ትቶት ልብሱን ለመቀያየር ይሄዳል። ባብሉም ልክ ቹዴሪ እንደሄደለት ጓደኞቹን ስለ ዲምፒና ስለ ማምለጫ ዘዴው ለማናገር ይሄዳል። በዚህም ሰዓት ዲምፒ እነ ባብሉ ወደ ነበሩበት ቦታ ትመጣለች። ከዛም ባብሉን ለብቻው ማናገር እንደምትፈልግ ትነግረዋለች። እናም ከዚህ በፊት ነግራው የነበረውን በድጋሚ ትደግምለታለች። ከሱ ውጪ መኖር እንደማትችልና እንደምትወደው እና እዚህ የመጣው እሷን ሊያስመልጣት ከሆነ አብራው ልትሸሽ እንደምትችል እና እንደምትፈልግ ስትነግረው እንመለከታለን። ቹዴሪም ልብሱን ለብሶ እንደጨረሰ ዲምፒን ስላጣት ከባብሉ ጋር አብራ ያመለጠች ስለመሰለው እሷን ማፈላለግ ይጀምራል። ነገር ግን በስተመጨረሻ ክፍሏ ውስጥ ተቀምጣ ያገኛታል። ዛም ዲምፒ ወደ አባቷ እየተመለከተች እስከዛሬ ላረገላት ነገር እንደምታመሰግነው ነገር ግን ይህን ጋብቻ እንደማትፈልገውና ከማትወደውና ከማታፈቅረው ሰው ጋር መኖር እንደማትችል ስትነግረው እንመለከታለን። ዴሪም ልጁ የተናገረችውን ነገር ከሰማ በኋላ እያለቀሰ የልጁን ፊት ሳይመለከት ይወጣል። እናም ለዚህ ነገር ተጠያቂ ባብሉ ነው ብሎ ስላመነ ባብሉን ለማግኘትና ለማናገር ይሄዳል። እናም ባብሉን ካገኘው በኋላ ልጁ ልታገባ እንደሆነ እና እሱ እዚህ ቦታ ላይ ምንም እንደማይሰራ ሲነግረው እንመለከታለን። ባብሉም ወደ ቹዴሪ ከተመለከተ በኋላ ዲምፒን እንደሚወዳት ከእሷ ጋር ሕይወት መመስረት እንደሚፈልግ እዚህ እስከሚመጣ ድረስም እሷን ለማስመለጥ ያስብ እንደነበር ይነግረዋል። ነገር ግን ዲምፒን ከቤቷ በመውሰድ አባት ልጁን እንዲያጣ ማድረግ እንደማይፈልግና በሬኑ መጥፋት ተሰምቶት የነበረውን አፍረትና መሸማቀቅ ድጋሜ ሊያደርስበት እንደማይፈልግ እናም በዚህ ምክንያት ባብሉ ዲምፒን ይዟት ለመጥፋት እንደማይሞክር ለቹዴሪ ይነግረዋል። ነገር ግን የሚችል ከሆነ ይህንን ትዳር ማስቆምና ልጁንም ከእንደዚህ አይነት ነገር ማዳን እንደሚችል ይነግረዋል። ይህንንም ብሎ ከጋብቻ ቦታው ባብሉ ጓደኞቹን አስከትሎ ይወጣል። ወደ ባቡር ጣቢያውም እያመራ እያለ ዲምፒን የሚወዳትና አሁን ላይ ሊያገባት የተመረጠው ራጆ ባብሉን እስከ መጨረሻው ለማጥፋትና ለመግደል በመወሰን ጀሌዎቹን አስከትሎ ባብሉን ሲደበድበው እንመለከታለን። ባብሉ ግን ለራጆ ድብደባና ምት ምንም አይነት መከላከል አላደረገም ነበር። ታዲያም ራጆ ባብሉን የደበደበውና በመጨረሻም ሊገለው እንደሚችል ስላመነ ለባብሉ ከዚህ በኋላ ያለምንም ሐሳብ ከዲምፒ ጋር መተኛት እንደሚችል ሲነግረው እንመለከታለን። በዚህም ሰዓት ባብሉ በራጆ ንግግር በመናደድ ራሱን መከላከልና ራጆን መደብደብና መቀጥቀጥ ይጀምራል። ራጆን በባብሉ ድብደባ ራሱን እንደሳተ ባብሉ ከፊት ለፊቱ የነበረውን አንድ ብረት አንስቶ ጭንቅላቱን ሊመታው ሲል ቹዴሪ መጥቶ ያስቆመዋል። እናም ለዲምፒ የሚከፍልላትን መስዋዕትነት አሁን ላይ እንዳየና ዲምፒ ለሱ እንደምትገባው እናም ልጁን እስከ መጨረሻው ደስተኛ እንዲያደርግለት ሲጠይቀው እንመለከታለን። ከዛም ልጁን ዲምፒ ቹዴሪ ለባብሉ ይሰጠዋል። ባብሉም በሁኔታው በመደሰት ዲምፒን ያቅፋታል። ወደ ቹዴሪም በመሄድ በህንድ ባህል መሰረት ከዲምፒ አባት ምርቃትን ተቀብለው ሁለቱ በስተመጨረሻ መጋባት ይችላሉ። በእንደዚህ አይነትም ሁኔታ ፊልሙ መቋጫውን ያገኛል።